የክህሎት ስልጠና መውሰድና የብቃት ማረጋገጫ ምዘናዎችን ማለፍ በውጭ ሀገር በሚፈጠሩ የሥራ ዕድሎች ላይ ለመሰማራት ለሚፈልጉ ሁሉ ሊያሟሉት የሚገባ አንድ መስፈርት ነው። እርሶም ሌበር አይዲ ካወጡ በኋላ በአቅራቢያው ወደሚገኝ የቴክኒክና ሙያ ማሰልጠኛ ኮሌጅ በማምራት ተገቢውን ስልጠና ማግኘት ይኖርቦታል። ስልጠናው በሚሰማሩበት የሥራ መስክ ላይ በቂ ክህሎት ይዘው እንዲወጡ ታሳቢ በማድረግ ለ21 ቀናት ይሰጣል። በቴክኒክና ሙያ ተቋማት የሚያገኙት ስልጠና በሚሄዱበት ሀገር ለሚሰማሩበት የሥራ መስክ አስፈላጊ የሆነውን በቂ ክህሎት ያላብሶታል። የመዳረሻ ሀገር ባህል፣ ስነ ልቦና በሚገባ እንዲገነዘቡም እድል ይሰጦታል። ለሥራ የሚሰማሩበትን ሀገር ቋንቋ ላይ መሰረታዊ ዕውቀት እንዲቀስሙም ያስችሎታል። በሌላ በኩል ስልጠናውን እንዳጠናቀቁ የብቃት ምዘና ወስደው የምስክር ወረቀት ባለቤት መሆኑ ተወዳዳሪና ብቁ ባለሙያ ለመሆን ይረዳዎታል። በሕገ ወጥ መንገድ የስልጠናና የምዘና የምስክር ወረቀት እናሰጦታለን ከሚሉ አጭበርባሪዎች ይጠንቀቁ። ራስዎን አብቅተው የውጭ ሀገር የሥራ ቆይታውን ውጤታማና ስኬታማ ያድርጉ። የሥራና ክህሎት ሚኒስቴር